በኃይሉ እንግዲህ የደበቀው ሚስጥሮች በሙሉ ወጥተውበታል። ምክንያቱም በስከ መጨረሻ ፀሐይ ስልክ ደውላ ከዛሬ 1 ዓመት በፊት ያስወገድከው ሰውዬ የገነት ባለቤት ነው ሰለሞን ብላ ስትለው ቶሎ ብዬ ሂጄ ገነትን አፏን ማዘጋት አለብኝ፣ በልጇ ወይንም ማስፈራራት አለብኝ ወይንም ማሳገት አለብኝ ብሎ የቃልን ጉዳይ የምርመራውን ጉዳይ ወደኋላ ጥሎ እየሮጠ እየገሰገሰ ወደ ገነት ቤት ነበር የሄደው። ገነት ቤት ገብቶ እሷም ቶሎ ብላ ሸሚዙን ነበረ ያነቀ የያዘችበት። ምን ፈልገህ ደግሞ ዛሬ መጣ ከቤቴ ምን ቀረ ስትል ትጠይቀዋለች። ከዛም እሱ አየሽ ሰለሞን የሚባለው የአንቺ ባለቤት ነበር እንዴ በማለት ይነግራታል። ምክንያቱም አቶ በኃይሉ ሰለሞንን ያስወገደው የሰላም ባልተቤት ስለነበረ እንጂ የገነት ባለቤት መሆኑን ደግሞ በድጋሚ የሚያውቀው ታሪክ አልነበረም። የሰላም የመጀመሪያ ባሏ እሱ ስለነበረ እሱን ካላስወገድኩኝ ብሌንንም ለሌላ መቀየር አልችልም፣ ምክንያቱም ሰለሞን ልጇን ያውቃታልና ብሌንም በማለት ያስባል። በአሁኑ ሰዓት እንግዲህ ይህ ሰለሞን የብሌንና የዳግም አባት ሆኖ ተገኝቷል ማለት ነው። ሰላም ማመን አቃታት። ቅሌቱ ተዋረደ። አሁን በዚህ ጊዜ ሄደና እባክሽ አንድ ሚስጥር ልትደብቂ ይገባሻል በማለት ይነግራታል። ምንድን ነው የምደብቅልህ? እንደዛ እኮ ደውሎ ባለቤት እያናገረኝ ነው እኮ በቃ ያስወገድከው ከዕለታት አንድ ቀን ደግሞ አንተ መሆንን ሰማኝ። እኔ የአንቺ ባለቤት መሆኑን አላቅም፣ የዳግም አባት መሆኑን አላቅም፣ ግን የሰላም ባል እንደነበር ነው የማውቀው ሲል ይነግራታል። ከዛም እንግዲህ እንደውም እኮ ሌላ ሚስጥርም አውቃለሁ፣ ሰለሞን ስላንተ ብዙ ነገር ነግሮኛል በኃይሉ ብላ ገነት ትናገራለች። ምንድነው የነገረች ደግሞ ሌላ ምንድን ነው ብሎ ሲጠይቃት የገዛ አባትህን እኮ በትራስ አፍነህ እያስወገድከው አንተ እንደሆነ ይህንን ሚስጥር አውቃለሁ ስትለው አንቺን እንግዲህ ሁሉ ሚስጥር የምታውቂ ከሆነ ለዘላለምሽ ማስወገድ አለብኝ ሲል ድንገት እንግዲህ ዳግምና ብሌን ከክላስ ግብት ይላሉ ከገነት ቤት። በዚህን ጊዜ ምንም ማድረግ አማራጭ ስለሌለው ለሰላም ደውለው ሰላም እንድትመጣና ጉዷን እንድትሰማ በመደረጓ ሰላም መጥታ የሰማችውንና ያየችውን ማመን አቃታት። እንግዲህ ሰላም የተበደለችው በደል አንደኛ ልጇን ብሌንን አታለች፣ ሁለተኛ ሰለሞን ባለቤቷን አታለች፣ ሶስተኛ እንግዲህ እንዳያችሁት እንግዲህ ልጇን በልጅ ተቀይሮባታል። እሷንም ለማስወገድ የሞከረባትን ነገር ሁሉ ይህን ሁሉ እንደገና አባቷን በትራስ አፍኖ ማስወገዱን ስትሰማ አንተ ጨካኝ ነህ፣ በፍጹም እንዳንተ አይነት አባት ወንድም የለኝም፣ እንዴት ዘመዶችን እንደዚህ በማድረግ ብቻዬን ታስቀረኛለህ? በማለት ሰላምም እንግዲህ ከዚህ በኋላ አንተ ወደ ሕግ ቀርበህ በሁሉም ጥፋት በሕግ ማገኘት አለብህ። እኔም እንግዲህ እውነተኛ ልጄ ብሌንን ወስጄ ብሌንን ጋር መኖር አለብኝ። በቃ ብሌን አይዞሽ እንግዲህ አባትሽን ለካ እኔ እኮ አባትሽ የት ሄዶ ነው አንቺ ጎዳና ስትጣይ እያልኩ ነበር በማለት ታስባለች። እንግዲህ አቶ ሰለሞን ከጎዳና ላይ እንዳያት ልጁ መሆኗን ሲያቅ ነው ለገነት የሰጣት። ገነት ግን ይህን ሁሉ ሚስጥር አታውቅም ነበር። ይህ ሁሉ ሚስጥር የነገራት ሳሚ ነው የዚህም ሁሉ ታሪክና ሁሉን ነገር የሚፈጸመውን ሲያቅ የነበረው። ሳሚ ደግሞ ታሪኩን በሙሉ ሊዘረዝርበት ቃል ገብቶለታል። ምክንያቱም የሳሚንም አባት እንዳስወገደበት ስለሚያውቀው በልጅነቱ አባቱን አሳጥቶ ይህንን አይነት ስራ እንዲሰራና ለወንጀል ተባባሪ ስላደረገው በኃይሉ አንድ ቀን ጉድህን ሁሉንም ነገር ዘረጋግፌ ነው ማዋረድ በማለት ያለበት ነገር እስከሄደበት ድረስ አሁን እስከ መጨረሻ የጥጉ የሁሉን ሚስጥር ዘረጋግፎ የተናገረው እንግዲህ ሳሚ ነው። ገነትም ሁሉን ነገር ስትናገር ማመን አቃታቸው። በጣም በሚገርም ሁኔታ ትልቅ ሚስጥሮች ወጡ። አሁን በዚህ ጊዜ አባቴን የገደለው ያስወገደው ማን ነው እያለ 10 ጊዜ ፀሐይን ሲጠይቃት አላቅም ሂድ እናትህን ጠይቅ ብለው ነበር። በእርግጥ እናቱ ቃል ብታስገባውም ሁለተኛ እንዳትጠይቀኝ ቃል ግባልኝ ብትለውም ግን አባት ነውና የአባቱ በሰው እጅ ማለፉን ከነገረችው ጀምሮ በፍጹም አባቴ በሰው እጅ አልፎ ሰውየው በሕይወት እያለ ሳላቅ አላልፍም በማለት ይህንን ለመጠየቅ ነበር እየገሰገሰ ወደ ገነት ቤት ሄደው። በአጋጣሚ ግን ሲሄድ ገነትና በኃይሉ ተናንቀው አንገቱን ሸሚዙን ይዛ እሷም ውጣልኝ እያለ ሲታገሉ ሲደርሱ ከዛም ሰላም እንግዲህ
ከዛ ላይ ያለውን አንድ ድንጋይ አንስታ ጭንቅላቱን የመታችው ሰላም በንዴት ነው። ምክንያቱም እንዲያውም ሌላውም ሊመቱት ሲሉ በቃ ደሙ እየዘራ በግንባሩ መናገር አቅቶት እህቴ እነሱን ታምኒያለሽ? ውሸታሞች ናቸው፣ እነሱን ልታምኒ አትችይም በማለት ቢላትም በቃ ከዚህ በላይ ምንም ነገር ልሰማ ስላንተ አላቅም፣ እህቴ አትበለኝ፣ እህትህ አይደለሁም በማለት ትለዋለች። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ አደራ። ቀጣይ ፓርቲ ይዘንላችሁ መጣል። እንግዲህ በኃይሉ ፀሐይ የነገረችው መልእክት ይዞ እየሮጠ ወደ ገነት ቤት ሲሄድ ገነት ደግሞ ምን ብሎ መጣብኝ በማለት ነበር ተደናግጣ የተነሳችው። ከዛም ይቅርታ አድርጊልኝ ብሎ እግሯ ላይ ሲወድቅ ምንድነው ይቅርታው ተነሳ ምን እንደሆነ ነገር ስትለው የአንቺ ባለቤት መሆኑን ሰለሞን ስላላቅ ነው ያስወገድኩት። እንዴት አስወገድከው ታዲያ ምን አድርጎ ነው ብላ ስትለው እኔ የማውቀው የሰላም ባለቤት እንደነበርና ሰላምን እንግዲህ ሀብቷንና ንብረቷን የምወርሰው እሱን ሳስወግድ ነው ብዬ ነው በማለት ሲነግራት የሁለት ልጆች አባታቸውና ያሳጣቸው አንተ ክፉ ነህ። ጭራሽ ሰላምን ከነሴቷም ልጇ ቢሌንን እንደዚህ ልጇ መሆኗን እያወቅ ቃልን አምጥተህ ከዲኤንኤ ምርመራ ድረስ መውሰድ በጣም ወራዳ ነህ በማለት ገነትም ትናገረዋለች። በዚህ ጊዜም ብሌንም እና ዳግም ማመን አቃታቸው። መተያየት ይታዩ ገባ። እማዬ ግን ለምንድን ነው ያልነገርሽኝ? ሁለታችንም ልጅሽ መሆናችንን ለምን አላሳወቅሽኝም? ሲል ዳግም ገነትን ሲጠይቃት እኔ እኮ እናንተ ሁለታችሁም የኔ ልጆች ናችሁ፣ ግን አትጋቡም ብዬም እኮ ነግሬያችኋለሁ አለ። ታዲያ አትጋቡም የምትይን እኮ እሷንም ከሌላ መታ እኔም ከሌላ እንጂ አባታችን አንድ መሆኑን አናቅም በማለት ይናገሯታል። እኔም አባቷ የብሌን አባት ሰለሞን መሆኑን በእርግጥ አላቅም ነበር ነው ያለችው ገነት። ከባድ ሚስጥር በቤት ውስጥ ወጣ። አባቱንም እንግዲህ ንብረት ለምን አወረስክ ለሰላም ብሎ ነው እንግዲህ ገብቶ አባቱ ደግሞ ማውረስ ስቶ ሳይሆን ገንዘብ አባካኝ ጠጭና ሰካራም ስለነበረ ገንዘቡን ያባክነዋል። እህትህ በእህትህ እጅ አዙሪት ያገኝ ብለው ነበር እንግዲህ ለሰላም እየሰጧት። ሰላምም እንደፈለገ ገንዘብ እየሰጠችው በቤቱ ማስቀምጠው ኃላፊነቱም ሰጥታው በፈለገች ሰዓትም የኔ ገንዘብ ያንተ ነው፣ ያንተ ገንዘብ የኔ ነው፣ በፍጹም መደራደር የለብህም፣ በፈለግከው ሰዓት ውሰድ እያለች እንደ ማንኛውም የተደረገ እህትነት እየሰጠችው፣ እሱ ግን የእሷን ሀብትና ንብረት እንዲሁም ልጇንም ቢሆን አስከድቶ ባሏንም እንደዚህ አስወግዶ ብቻዋን እሷንም ማስወገድ ነበር የፈለገው። ከዚህም በፊት በእሷ በምግብ አማካኝነት በቃል ብዙ ጊዜ በተደጋጋሚ ተመረዘ ምግብ ሊሰጣት ቢልም እንግዲህ የውስጥ ነገር ይነግራል መሰል ደማቸው አንድ ስለሆኑ ብሌን በጣም ነበረና የምትጨናነቅ ከሆነ እንዳይሉ ሁለቴ አስጥላታለች። ይህንን ሁሉ ታሪክ ስትሰማ ሰላም በጣም ነው ያዘነችው። ብሌንዬ ግን እንኳን አንቺ ልጅ ሆንሽ፣ መጀመሪያም እኮ አንቺ የልጅነት ስሜት ይሰማኝ ነበር። ምን እንደሆነ አላቅም። አንድ ነገር አንቺን እቅፍ ሳደርግና አንቺ ጋር ሳወራ በቃ የልጅነትሽን እየተመሰግን ቃልን እንደው የልጄ ከሆነች ብዬ ተቀበልኳት እንጂ ብዙም ውስጤ አልተቀበላትም ነበር። በዚህ ልክ ደግሞ ከእሷ ጋር እንደዚህ ሆነ ተመሳጥረሽ ጭራሽ ከዲኤንኤ መድረስ አትመኝ እያልክ አታታለኝ። ከዚህ በኋላ አንተ አብቅቶልሃል። የስንት ሰው ደም ነው ያለብህ? የዳግምን አባት፣ የሳሚን አባት እንዲሁም የገዛ አባትህን ስንቱን ሰው ነው ያስወገድከው ሲለው ሳሚ ብዙ ሰው እንዳስወገድና ስራው ይኸው እንደሆነ የተናገረለት። አሁን ሳሚን ቆይ በቁሙ ቆዳውን ነው የምገፈው ላገኘው እንጂ ሲል መጀመሪያ አንተ ወደ እስር ቤት ተወርውረ ከዛ በኋላ የዚህም ሁሉ ዋጋ እዛው መበስበስ አለብህ፣ መጀመሪያ ስትወጣ አይደለ በማለት ሰላም አፍጣ ትናገረዋለች። ብሌንም ምን አድርገን ነው በዚህ ልክ የዚህም ሁሉ ሰው በቁመናችን እንግዲህ ህይወታችንን ያመሰቃቀልክብን? እኔ ስንት ቀን ነው ጉሮሬን እየመጣህ ያነከኝ? ስንት ቀን ነው ያገድከኝ? እና ይህ ሁሉ እንዴት ሊሆን ይችላል? አንተ ትንሽ እንደው የሰው እዝነትና እንትን የለህም? እስኪ ቃልን በጣም ተናደደ። ወይኔ ለዚህ ነው ወይ ሁሉ ድካሜና ልፋቴ ማንነቴን ቀይሬ እዚህ ቤት የገባሁበት 5 ሳንቲም ላላገኝ ነገር መዋረዴ ስትል ዶክተሩም እንግዲህ ስሚ አንቺን እኔ ምርመራ ሊቀይርልሽ ስለማልችል እንግዲህ አንቺ ከዚህ ዘወር ብለሽ መጥፋት ነው ያለብሽ ሲላት፣ ወይኔ ያበቃልኝ፣ ከዚህ በኋላ በምን አይነት መንገድ ነው ልወጣ የምችለው? በፍጹም አይቀይረውም ሲል እንግዲህ በኃይሉ ይሄኛውን ወሬ ፀሐይ ደውላ ባትነግረው ኑሮ ክትትሉ ከዶክተሩ ጋር እንደምን ብሎ አስገድዶም ሆነ አንቆም ቢሆን
እንዲቀይር አደርገዋለሁ ብሎ ዘና ፈታ ባለበት ሰዓት ነበረ ፀሐይ ደውላ ዱብዳውን የነገረችው። ፀሐይንም እንግዲህ ዳግም እንዴት ትላንትና እኔ መንገድ ላይ ጠብቄ ንገሪ ማን እንደሆነ ማንነቱን ስልሽ ለምን አልነገርሽኝም ስል እኔ እኮ በገንዘብ የምደራደር ነኝ፣ ግን እኔም አሁን የቆጨኝ ገንዘቡን እንኳ ሳልቀበል ወሬን ብቻ ምን የመሰለውን ወሬ አቀብዬ ያለ 5 ሳንቲም መቅረቴ ነው ብላ በራሷ ፀሐይም ትጸጸታለች። ከዚህ በፊትም እንደዚህ ወሬ አመላላሽ እንደሆንሽ እኮ እኔ እናቴን ብነግራት ልታምናኝ ስላልቻለች ነው። ስለዚህ ወሬ አመላልሰሽ ብዙ ገንዘብ አግኝተሻል። አሁንም ይሄንን እኔ ንገሪኝ ስልሽ እኔ እንደማልሰጥሽ ስታቂ ነው ወደ እሱ የደወልሽው አይደለም ብሎ ዳግም የሚላታል። አንቺ ክፉ ጎረቤት ነሽ፣ ጎረቤት አይደለሽም። አንቺ እማዬን መድረሳችን ነው እንጂ ክፉ ነገር ሌላም ነገር ልታደርጊ ታስቢ ነበር ስትል እንዴት ዝም ትላታለች? ትላንትና ጋዝ አርከፍክፋ ቤቴን ግዋ አርጋ አቃጥላ ልትጠብቀኝ መሆኑን ዳግምዬ አልሰማህም እንዴ አለችው። ምን አለ? አዎ ትላንትና እኮ ጋዝ አርከፍክፋ ክብሪት ይዛ ልትለኩስ ስትል ነው የገባሁባት። ምክንያቱም እኔ በሌለሁበት እንዴት በቤቴ ትገቢያለሽ ብዬ ብላት በዚህ ቤት ደግሞ ቤት ሆኖ ሙቶ የኮራሽ ነው እንዴ በማለት በፍጹም አይደለም ብላ ካደችኝ። እኔ ግን የቤንዚሉና የጋዙ ያርከፈከፈችው ሽታ ይሸተኝ ነበር። ስለዚህ አይደለም ሌላውን እንኳን እናንተን ቀርቶ እኔንም ህይወቴን ልታሳጣኝ አስባ የነበረች ናት በማለት ሲናገር፣ እሷንም ቢሆን ይህንን ነገር ምስክር ቢኖርሽ ኑሮ ማየ ወደ እስር ቤት ነበር የምናስገባት፣ ግን ይህን ስታደርግ ትናንትና እንዲያው እንዳለች ፖሊስ ልትጠሪባት ይገባ ነበር ሲላል፣ የስራዋን ይስጣት እኔ በቀል አላቅም ለፈጣሪ ሰጥቻታለሁ ብዬ ነው እንጂ በኋላ ደግሞ መጥታ ለአንተ የነገረ እንደዚህ ብሎ ከእግሬ ላይ ተንበርክኮ ለመነኝ አለችኝ። ያው አባትህን ያስወገደብህን ሰው አውቃለሁ ስትለኝ አባቴ ያስወገደውን ሰው ማንነት እንድትነግረኝ ስትል ከእግሯ ወድቅ ያለው እንጂ በሌላ ነገር ምንም አይደለም። ሆኖም ግን እኔ ልትነግረኝ ፈቃደኛ አይደለችም። እናትህን እኔ ነግሬያታለሁ። እንግዲህ በኃይሉ በዚህ ሁኔታ ሁሉም ሚስጥሩ ተዘርግፎ ወጥቶለታል ማለት ነው። ቀጣው እንግዲህ ያለው እሷና ቃል እንግዲህ ወደ እስር ቤት ይወረወራሉ። ሰላምም ልጇን ታገኛለች። ዳግምና ብሌንም እህትና ወንድምነታቸውን ይቀጥላሉ።